የወር አበባ በየ28 ቀናት ውስጥ የሚመጣ ከ4 እስከ 8 ቀናት ውስጥ የሚቆይ ነው። ሆኖም መደበኛ የወር አበባ ዑደት ከ21 እስከ 35 ቀናት ሊደርስ ይችላል። የወር አበባ መዛባት አለ የሚባለው ከ21 ቀናት በታች ደም ሲፈስና ከ35 ቀን በላይ ደም ሲፈስ ነው። ዶክተር ሀና በየነ እባላለሁ። የምትመለከቱት የጤና መንገድና ሕክምና ወይም ዌይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። የወር አበባ ማለት ለአቅመ ሔዋን የደረሰች ሴት የሚያጋጥማት ወርሃዊ ደም መፍሰስ ማለት ነው። ሴት ልጅ በየወሩ በእንቁላል ማምረቻ ወይም በኦቫሪ እንቁላሏን ታመርታለች። ያመረተችው እንቁላል በማህፀን ትቦ ወይም ፋሎፒያን ቲዩብ አማካኝነት ወደ ማህፀን ትልካለች። ማህፀን የተመረተችውን እንቁላል ለመቀበል በሆርሞን እገዛና በደም አቅርቦት በመወፈር ራሷን ታዘጋጃለች። ሆኖም የእንቁላል የመኖር ዕድሜዋ ከ12 ሰዓት እስከ 24 ሰዓት በመሆኑ በዚህ ጊዜ ውስጥ የወንድ ልጅ የዘር ፍሬ ፈሳሽ ካላገኘች በመሞት ከተሰባበረ የማህፀን የውስጥ ሽፋን ኢንዶሜትሪየም ጋር በደም አማካኝነት ትወጣለች። ይህ ሂደት እርግዝና እስኪፈጠር ወይም እስከ ማረጥ ዕድሜ ድረስ በየወሩ ይቀጥላል። የወር አበባ በየ28 ቀናት ውስጥ የሚመጣ ከ4 እስከ 8 ቀናት የሚቆይ ነው። ሆኖም መደበኛ የወር አበባ ዑደት ከ21 ቀናት እስከ 35 ቀናት ሊደርስ ይችላል። የወር አበባ መዛባት አለ የሚባለው ከ21 ቀናት በታች ደም ሲፈስና ከ35 ቀን በላይ ደም ሲፈስ ነው። አንዲት ሴት ከ21 ቀን በታች የወር አበባ ስታይ ፖሊሜኖሪያ ይባላል። ኦሊጎሜኖሪያ የሚባለው አንዲት ሴት የወር አበባ ካየችበት ከ35 እስከ 89 ባሉ ቀናቶች ውስጥ የወር አበባ እየተዛባ ሲመጣ ነው። አሜኖሪያ የሚባለው ለ90 እና ከዛ በላይ ባሉ ቀናቶች ውስጥ የወር አበባ አለማየት ነው። የወር አበባ ለምን ይዛባል? ምክንያቶቹስ ምንድን ናቸው? የወር አበባ ለመዛባት ብዙ ምክንያቶችን መጥቀስ ይቻላል። በመጀመሪያ ደረጃ እርግዝና የወር አበባ እንዲቆም ወይ ደግሞ በወር አበባ ምትክ የደም ጠብታ ወይ ደግሞ ደም ጠብ እንዲል ያደርጋል። እርግዝና ሲኖር ከወር አበባ መዛባት ባሻገር ጠዋት የማቅለሽለሽ ስሜት መኖር፣ አፍንጫ በከፊል ተከፍቶ ብዙ ነገሮችን ለማሽተት ዝግጁ መሆን፣ የጡት መታመም፣ የድካም ስሜትና ሌሎች የእርግዝና ስሜቶች መፈጠር ናቸው። በሁለተኛ ደረጃ የወሊድ መቆጣጠሪያ መጠቀም። የወሊድ መቆጣጠሪያ መጠቀም በየወሩ የሚመረትን እንቁላል እንዳይመረት ተጽዕኖ በማሳደር የወር አበባን ያዛባል። የወሊድ መቆጣጠሪያ ሲባል በአፍ የሚወሰድ ፒልስ፣ በክንድ የሚቀበር፣ በማህፀን የሚገባና የመሳሰሉት። እነዚህን የሚጠቀሙ ሴቶች በየወሩ የደም ጠብታ፣ ትንሽ ደም ወይም ከፍተኛ የሆነ ደም መድማት ያመጣባቸዋል። ለአንዳንድ ሴቶች ደግሞ ሙሉ ለሙሉ የወር አበባ መቆም ያመጣባቸዋል። በሶስተኛ ደረጃ ጡት ማጥባት። ያለማቋረጥ ጡት ለምታጠባ እናት ፕሮላክቲን የሚባለው ሆርሞን የጡት ወተት እንዲመረት ተብሎ ይለቀቃል። ይህ ፕሮላክቲን የሚባለው ሆርሞን ከወተት ማምረት ባሻገር የሴቷ እንቁላል ማምረቻ ላይ ተጽዕኖ በመፍጠር እንቁላል እንዳይመረት ያደርጋል። ይህ ደግሞ የምታጠባው እናት የወር አበባዋ እንዲዛባ አሊያም የወር አበባ እንዳታይ ያደርጋታል። በአራተኛ ደረጃ ቅድመ ማረጥ ማለት ማረጥ ከመጀመሩ ከ4 እስከ 8 ዓመት ውስጥ የሚታይ ምልክት ሲሆን በየወሩ የደም ጠብታ መታየት ወይም ከባድ የሆነ የደም መፍሰስ መኖር ወይ ደግሞ ወራቶች እያለፉ የወር አበባ ማየትን ያካትታል። ቅድመ ማረጥ የሚባለው ከ40 እስከ 55 የዕድሜ ክልል ውስጥ ነው። አምስተኛ ጭንቀት ሲኖር ሰውነት አድሪናሊንና ኮርቲሶል የሚባሉ ሆርሞኖችን ይለቃል። እነዚህ ሆርሞኖች የወር አበባ በወቅቱ እንዲመጣ የሚረዱትን ሉቲናይዚንግ ሆርሞን እና ፎሊክል ስቲሙሌቲንግ ሆርሞን ላይ ተጽዕኖ በማድረስ እንቁላል እንዳይመረትና የወር አበባ እንዲዛባ ያደርጋል። በስድስተኛ ደረጃ ፖሊሲስቲክ ኦቫሪያን ሲንድረም የሚባል የሴቷ እንቁላል ማምረቻ ላይ የሚፈጠር ችግር መኖር ነው። የወር አበባ መዛባት ለፖሊሲስቲክ ኦቫሪያን ሲንድረም ዋና ምልክቱ ነው። ፖሊሲስቲክ ኦቫሪያን ሲንድረም የሚባለው ውሃ መሳይ እብጠት በእንቁላል መጣያ ኦቫሪ ላይ ሲፈጠር ነው። ፖሊሲስቲክ ኦቫሪያን ሲንድረም ያለባቸው እንስቶች ከፍተኛ የሆነ አንድሮጅን የሚባል የወንድ ሆርሞንን ያመርታሉ። ይህም የሴቷ እንቁላል እንዳይለቀቅ መንገድ በመዝጋት የተዛባ የወር አበባ እንዲመጣ ውፍረት እንዲፈጠርና
በፊት ላይ ፀጉር ብጉርን ይፈጥራል። በሰባተኛ ደረጃ የእንቅርት በሽታ። ሁለት አይነት የእንቅርት በሽታዎች አሉ። ይኸውም ሃይፖታይሮይዲዝም እና ሃይፐርታይሮይዲዝም የሚባሉ። ሃይፖታይሮይዲዝም የሚባለው የታይሮይድ ግላንድ በበቂ ሁኔታ ታይሮይድ 3 እና ታይሮይድ 4 የሚባሉ ሆርሞኖችን ሳያመርት ሲቀር የወር አበባ ከተለመደው በላይ በከፍተኛ ሁኔታ እንዲፈስ ያደርጋል። አያይዞም ቀዝቃዛ ነገሮችን ለመንካት መፍራት፣ አቅም ማጣት፣ ክብደት መጨመርን ያስከትላል። ሃይፐርታይሮይዲዝም የሚባለው ታይሮይድ ግላንድ ከበቂ በላይ ታይሮይድ 3 እና ታይሮይድ 4ን ሲያመርት ነው። በዚህ ጊዜ የወር አበባ ከተለመደው በታች ይፈሳል። አያይዞ የልብ ምት ፈጣን ይሆናል። የክብደት መቀነስ፣ ሙቅ ነገሮችን መፍራት፣ ያለ ልክ መጨነቅን ያስከትላል። 8ኛ ማህፀን ውስጥ የሚገኝ እጢ። የማህፀን እጢ ሲኖር የወር አበባ እንዲዛባ ብሎም የወር አበባ ሲመጣ ህመም እንዲኖረው ያደርጋል። ይህም የካንሰር ህዋስ የሌለው እጢ የማህፀን ግድግዳ ተከትሎ ስለሚያደግ ነው። የማህፀን እጢ ሲኖር የዳሌ ህመምና ግፊት፣ የጀርባ ህመም፣ የእግር ህመም፣ በግንኙነት ጊዜ ህመም መፈጠርና ደም ማነስ መኖር ናቸው። 9ኛ ኢንዶሜትሪዮሲስ። ኢንዶሜትሪዮሲስ ማለት ኢንዶሜትሪየም የሚባለው የማህፀን የውስጠኛው ሽፋን ከማህፀን ውጭ ሲገኝ የሚፈጠር ችግር ነው። ኢንዶሜትሪዮሲስ ሲኖር በወር አበባ ጊዜ ህመምና ከፍተኛ ደም መድማት ይፈጠራል። የወር አበባ ከ8 ቀን በላይ ይቆያል። በወር አበባ መካከል ደም መፍሰስ ይፈጠራል። በሰገራ ጊዜ ህመም ይኖራል። በግንኙነት ሆነ ከግንኙነት በኋላ ህመም ይፈጠራል። በ10ኛ ደረጃ በፍጥነት ክብደት መቀነስ። ከመጠን በላይ በፍጥነት ክብደት መቀነስ የወር አበባ እንዲቆም እንዲዛባ ያደርጋል። ይህም የአይምሮ ክፍል ኢስትሮጅን የሚባለው ሆርሞን በበቂ ሁኔታ በደም ውስጥ እንዳይለቀቅ ስለሚያደርግ ነው። ይህ ሂደት ሃይፖታላሚክ አሚኖሪያ ይባላል። በፍጥነት ክብደት በመቀነስ ውስጥ የቆዳ ሆነ የፀጉር መድረቅ፣ የፀጉር መሳሳት፣ ድካም መኖር፣ ለነገሮች ትኩረት አለመስጠት፣ ሙቀት አለማግኘትና የባህሪን ለውጥ ያመጣል። በ11ኛ ደረጃ ከአቅም በላይ የሆነ ስፖርትን መስራት። ከመጠን በላይ የአካል እንቅስቃሴ መስራት ሆርሞን በሰዓቱ እንዳይለቀቅ ያግዳል። ይህም የወር አበባ እንዲዛባ ያደርጋል። ከመጠን በላይ የአካል እንቅስቃሴ የሚያደርጉ አትሌቶች ወይም ሴት ስፖርተኞች፣ ዳንሰኞች፣ ከባድ ስራ የሚሰሩትን ያካትታል። 12ኛ መድኃኒቶችን መውሰድ። የተወሰኑ መድኃኒቶች ከወር አበባ ዑደት ጋር ጣልቃ ይገባሉ። ለምሳሌ ደምን የሚያቀጥን መድኃኒት አስፕሪን፣ ነንስቴሮይዳል አንቲ ኢንፍላማቶሪ ድራግ አይቡፕሮፊን ወይንም አድቪል፣ የታይሮይድ መድኃኒቶች ወይም የእንቅርት መድኃኒቶች፣ ለጭንቀት የሚወሰዱ፣ ለሚጥል በሽታ የሚወሰዱና ኬሞቴራፒ ይጠቀሳሉ። 13ኛ ማህፀንና የማህፀን በር ካንሰር። በማህፀን ውስጥ ካንሰር ሲኖር ከማህፀን ደም ይፈሳል። ይህ ደግሞ ከወር አበባ ደም መፍሰስ ጋር የመመሳሰል ነገር አለው። ነገር ግን ከወር አበባ የሚለየው በወር አበባ መካከል ሲፈስና በግንኙነት ጊዜ ህመም ስለሚኖር ነው። በ14ኛ ደረጃ አልኮል መጠጣትና ሲጋራ ማጨስ። የወር አበባ የምታይ ሴት ሲጋራ የምታጨስ ከሆነ የወር አበባ ከማዛባቱ ባሻገር በወር አበባ ወቅት የወገብና ከእምብርት በታች ህመም በከፍተኛ ሁኔታ ይኖርባታል። በተጨማሪ አልኮል የምትጠጣ ከሆነ እንቁላል እንዳይመረት በማድረግ የወር አበባ እንዲዛባ ያደርጋል። የወር አበባ መዛባትን እንዴት መቀነስ እንችላለን? የወር አበባ መዛባትን የምናስተካክልበት ዘዴ መጠነኛ የአካል እንቅስቃሴ ማድረግ፣ ክብደት መቀነስ፣ በቂ እረፍት ማድረግ፣ ጭንቀት መቀነስ፣ ከአቅም በላይ የሆነ ስራዎችን መቀነስ፣ የወሊድ መቆጣጠሪያ ከመጠቀም መቀነስ፣ ኢንፌክሽንን ማስወገድ፣ አልኮል ከመጠጣት፣ ሲጋራ ከማጨስ መቆጠብ፣ የአንገት እብጠት ወይም የእንቅርት በሽታ ካለ በፍጥነት መታከም፣ በወር አበባ መካከል ጠብታ የሚመስል የሚፈስ ደም ካለ፣ የወር አበባ ከመጠን በላይ ወይም ከመጠን በታች በተደጋጋሚ የሚፈስ ከሆነ፣ የወር አበባ የመቆያ ጊዜ ከ8 ቀን በላይ ከሆነ፣ በአቅራቢያ የሚገኝ ጤና ተቋም መታየት እና ቫይታሚን ዲን መውሰድ። እነዚህ ከላይ የጠቀስኳቸው የተዛባ የወር አበባን ያስተካክላሉ። በቀጣይ በማዘጋጀው ቪዲዮ በቤት ውስጥ ውህድ እንዴት የተዛባን የወር አበባ ማስተካከል እንደምንችል ለማሳየት እሞክራለሁ። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበረ። አስተማሪ ይሆናል ብዬ አስባለሁ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በሐሳብ መስጫ ወይም
በቴሌግራም ግሩፕ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።